ተገደድከው በዚህ ምክንያት ነው ማለት ነው? እናቴ ለኔ አሁን ብዙ ነገር አድርጋልኝ ነበር። አስተምራኛለች። ብዙ ትምህርት ቤት ቀይራ አስተምራኛለች። የግል ትምህርት ቤት ነበር ስታስተምረኝ የነበረው፣ የግል ትምህርት ቤት ነበር። የመንግስት ትምህርት ቤት እኔ ተምሬ አላውቅም። ግን የሆነ ሰዓት ሂፍዝ ማዕከል የሚባል የቁርአን ትምህርት ቤት አለ። እዛ አስገባች። ትምህርቴን አስቁማኝ አስገባች። ቦር ይከፈላል። እዛ 1 ወር ነው 2 ወር ቆየሁኝና ወጥቶኝማ አልገባም ብዬ አልኩ። ከዛ በኋላ እኔና እሷ ወርተን አናውቅም። የሆነ ጊዜ መታ ከኔ ምንድነው የምፈልገው አለች። በዛ ሰዓት ተናድጄ ነበር። ከኔ ምንድነው የምፈልገው አለች ስትለኝ እኔ ምን አልኳት? ከአንቺ የምፈልገው በቃ ተናድጄ ነበር በዛ ሰዓት። ያም የልጅነት ነገር መንጃ ፍቃድ እንድትውጪልኝ ነው አልኳት። አውቶ እወጣልሃለሁ አለች። አውቶ እኔ ምን ላደርግበት ነው? ህዝብ እንዳውጪልኝ አልኳት። ህዝብ እንዳውጪልኝ አውቶ ምን ላደርግበት ነው? ህዝብ እንደኔ አቅም የለኝም አለች። እዛ እሺ ተይው በቃ ምናምን እንዳልኳት እሺ እወጣልሃለሁ ሰኞ ና አለች። እሺ ብዬ ቅዳሜ እንወዳለን ነገ አለኝ። የዛን ሰዓት ሰው ቤት ተጠግቼ ነበር። በዛ ሰዓት ሰው ቤት ተጠግቼ ነበር ምኖር። አዲሱ የሚባል ልጅ አለ እና እነሱ ቤት ተጠግቼ ነበር ምኖር። በዛ ሰዓት ተጠግቼ በምኖርበት ሰዓት ቅዳሜ እንወድ ነክቶልኝ ሰኞ ጠዋት ሄድኩኝ። ስሄድ እዛ ቤት ስገባ እናት እኮ ሌሊት በራለች አሉ። ሌሊት ወደ አረብ ሀገር በራለች ተባልኩ። እዛ የሌለ እንትን ብዬ እሺ ፈጣሪ የስሯን ይስጣት ነው ያልኩት። እውነቱን ልንገርሽ። ከዛ 3 እርምጃ ነው 4 እርምጃ እንደተራመድኩኝ የእናቴ አባት አረፈ። አርፉም ማለት ነው ሀያቴ ነው። ለቅሶ ልድረሰው ይስል እንዳመጣ ነው የተባልኩት። ለቅሶ ልምጣ እንዳመጣ ነው የተባልኩት። እሺ አልኩኝ፣ አልሄድኩም። ከዛስ አሁን ስሰማ ግን በዶክተሮቹ ስሰማ ግን የዛን ቀን አልሄደችም። እሷ የእሱ ወንድም ነው ሄዳለች ብሎ ያለው። አልሄደችም፣ መቤት ውስጥ ነበረች። ግን አላ ለምን ለማገናኘት እንደማይፈልጉ እኔ እንጃ። እኔ እንኳን አይደለም እኔን ልረዳኝ አይደለም ከራሴ ተርፌ ልጄን እየረዱኝ ነው ያሉት በአሁኑ ሰዓት። ከራሴ ተርፌ ለልጄ ለምኝ የሚሆን ምንም ብዬ ለሱን ያላንስም ብዬ ነው ያሉት። እኔ እንድረዳኝ አይደለም በቃ አላ እናቴ አለው እንድትለኝ ነው እንጂ ሌላ እኔ ከሷ ምንም ነገር አልፈለኩም። እና አባቴ ደግሞ ወደ ቡሌ አካባቢ ነው ያለው ተባልኩኝ እና ወደዛ አካባቢ ነው የሚሰራው የተባልኩት። በቃ እኔ የትስራ ግን አላውቅም። እሷ ግን ታውቃለች። የእሱንም ማድረሻ ሊሰጡኝ አልቻሉም። አንቺ እህቷ ወንድምሽ ሆኜ እኔ አንቺን ስልክ አላውቀውም ስልሽ ለእኔ አሁን እኔ ምን እንደሚል ታውቂ? ወንድሞቿ ስልኳን ስጡኝ ስልኳን እኔ አላውቀውም ነው የሚለኝ። የሚለኝ ስልኳን እኔ አላውቀውም ነው የሚለኝ። አይዞህ እሺ